ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆያችሁ ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ጽዮን ታደለ ነኝ አብራችሁን ቆዩ የቦንጋ ዩኒቨርሲቲ አረንጓዴ አሻራ መርሃ ግብር በአንድ ጊዜ 3 ወሳኝ የህብረተሰብ ድጋፍ ዘርፎችን በማጣመሩ ሁለንተናዊ የማህበረሰብ አገልግሎት መስጠቱ ትልቅ ጠቀሜታ እንዳለው ተገለጸ። በዩኒቨርሲቲው የአረንጓዴ አሻራ መርሃ ግብር ተካሂዷል። በተለይም ለኢትዮጵያ ኢኮኖሚ ወሳኝ የሆነውን የቡና ምርት ለማስቀጠል አስተዋጽኦ እንደሚያደርግ በመርሃ ግብሩ ተመላክቷል። ስንሻው ወንድሙ ተጨማሪ ያለው የቦንጋ ዩኒቨርሲቲ በዘንድሮው የክረምት ወቅት የአረንጓዴ አሻራ መርሃ ግብርን በ3 ወሳኝ የህብረተሰብ ድጋፍ ዘርፎች ማለትም በአካባቢ ጤናና ማህበራዊ ድጋፍ ላይ ማህበረሰባዊ አገልግሎት በመስጠት እንቅስቃሴውን በዛሬው ዕለት አስጀምሯል። የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ደገላ ኤርጌኖ በወቅቱ ባደረጉት ንግግርም ዩኒቨርሲቲው በአካባቢ ጥበቃ ዘርፍ ወደ 5000 የሚጠጉ የቡና ችግኞች መተከላቸውንና የደን መጨፍጨፍን ለመቀነስ የአየር ንብረት ለውጥን ለመዋጋት እንዲሁም እንደ ኢትዮጵያ ኢኮኖሚ ወሳኝ የሆነውን የቡና ምርት ለማስቀጠል አስተዋጽኦ እንደሚያደርግ ገልጸዋል። ዩኒቨርሲቲያችን በዚህ ግቢ ውስጥ ብቻ በቡና ብቻ 21 ሄክታር ቡና ልማት አለ። አሁን በሞተ ከዳ ነው እየተከልን ያለ ነው። ስለዚህ ትልቁ ኤክስፒሪየንስ ምንድነው? መትከል ብቻ ሳይሆን ተንከባክቦ ለፍሬ ማብቃት። አሁን ውጤታማ የሆነው እኛ ካች ክሮፕ የሆነ ፕሮዳክት ክሮፕ ነው የምንተክለውና ይህንን ደግሞ አመቱን ሙሉ የተንከባከብን የምናስቀጥል በመሆኑ ምክንያት አንድም የተከልነው እንዳይበላሽ የተበላሸም ካለ ደግሞ መልሰን በመትከል ይሄንን ባህል አድርገን ጥቅም ወደ ማግኘት ሄደናልና በርካታ ኩንታል ቡናዎች እናመርታለን። ከዚህ ግቢ ብቻ 80 ኩንታል ባለፈው አመት የሰበሰብነው የዚህ ግቢ ፕሮዳክት ነው። ይሄ እንግዲህ በሙዝ በርካታ ሄክታሮች በዚሁ በተመሳሳይ ተሸፍነዋል። በአቮካዶ በተመሳሳይ ለአካባቢው ማህበረሰብ ምሳሌ እንዲሆን ነው። አንድም ክፍት ቦታ በዚህ ግቢ ውስጥ እንዳይኖር ነው የምንሰራው። ግሪን ሌጋሲ ለኛ ባህላችን ሆኗል። እዚህ አካባቢ ማህበረሰብ የተፈጥሮ ሀብት ጥበቃ ላይ ልምድ አለው። ይህን ልምድ እኛ ሳይንሳዊ በሆነ መንገድ የማገዝ የማስቀጠል እና ዝም ብሎ ከተፈጥሮ ጥበቃ አልፎ የሚተከለው ተክል ውጤታማና ገንዘብ ጥቅም የሚያስገኝ እንዲሆን የማድረግ ነው። በተጨማሪም የአፈር መሸርሸርን በመከላከል የውሃ ምንጮችን በማስጠበቅና ለዱር እንስሳት መጠለያ በመሆን የስነ ምህዳር ሚዛንን ለማስጠበቅም ይረዳል። በጤናው ዘርፍ የተካሄደው የደም ልገሳ መርሃ ግብር ለሕክምና አገልግሎት አስቸኳይ ፍላጎት ላላቸው ህሙማንና ለአደጋ የተጋለጡ ሰዎች የህይወት መስጫ ምንጭ በመሆን ህብረተሰቡን ከጤና ቀውስ ለመጠበቅ እንደሚረዳ የገለጹት ደግሞ የቦንጋ ዩኒቨርሲቲ ጽሕፈት ቤት ኃላፊው አቶ ተረፈ ሀብተ ማርያም በሆስፒታሎች ውስጥ ያለውን የደም እጥረት ለመቅረፍ የታካሚዎችን የመዳን ዕድል ለማሳደግ እንዲሁም የጤና አገልግሎት ወጪን ለመቀነስ ከፍተኛ ጠቀሜታ እንደሚኖረው ተናግረዋል። የነፍስ አድን ስራዎችን ከመስራትም አንፃር በተለይ አሁን ዛሬ እኛ እዚህ ቆመን ጤነኛ ሆነን ስንኖር ሌሎች ደግሞ የማህበረሰብ ክፍሎቻችን በየሆስፒታሉ በደም እጥረት ህይወታቸው የሚያልፍበት ሁኔታዎችን በጋራ ታድገን ሰማያዊና ምድራዊ በረከትም ለማግኘትም ጭምር የደም ልገሳ ፕሮግራም ያደረግን ነው ያለነው። እንደ ተቋም እንግዲህ ከ50 ዩኒት በላይ ደም እናሰባስባለን ብለን እቅድ አስቀምጠን እስካሁን እንግዲህ ከጀመርንበት ጊዜ ጀምሮ ወደ 44 ዩኒት የሚሆን ደም ማሰባስበናል። ዛሬም ነገም በዚህ መንገድ የደም ማሰባሰብ ስራውን አጠናክረን የምንሄድበትና የነፍስ አድን ስራዎቻችንን በዚህ መልኩ ከክረምት በጎ ፈቃድ አገልግሎት ጋር አያይዘን እየሰራን ያለንበት ሁኔታ ነው ያለው። ከዚህ ጋርም ተያይዞ የኛ የማህበረሰብ አገልግሎት ዳሰሳ አድርጎ ሆስፒታሎቻችን ምን ይመስላሉ፣ ትምህርት ቤቶቻችን ምን ይመስላሉ በሚለው መንገድ ሆስፒታሎች ተዳሰዋል። ከከፋ ዞን 5 ሆስፒታሎች ተለይተዋል። ከዚህ ቀደም ገብረ ጻድቅ ሆስፒታል ብዙ ድጋፎችን ብዙ ነገሮችን ያደረግን ነው። በቂም ባይሆን ቀጥለን እነዚህን በጋራ እያጠናክርን የምንሄድበት የኛም ተማሪዎች ፕራክቲካሊ ሂደው ከሆስፒታሉ ጋር የጠበቀ ግንኙነት በመፍጠር አገልግሎት እየሰጠን ያለንበት ሁኔታ አለ። ከዚህ ውጪ ለሌሎች ሆስፒታሎች ለአዲዮ፣ ለሺሾንዴ፣ ለዋቻ፣ ለጠሎ ለ5 ሆስፒታሎች
ጌሻ ላሉ ሆስፒታሎች የዘመናዊ የሆነ የህሙማን አልጋ ስጦታ ያበረከትንበት ትልቁ ተግባር ነው። ለአቅመ ደካማ የህብረተሰብ ክፍሎችም የተደረገው ድጋፍ ደግሞ ማህበራዊ ፍትህን ለማስፈን፣ ድህነትን ለማቃለል እንዲሁም የተጎዱ ቤተሰቦችን ህይወት ለማሻሻል ከፍተኛ ጠቀሜታ መኖሩን እና ከዚህም በላይ ድጋፉ የተቸገሩ ሰዎችን በማበረታታት ራሳቸውን ችለው እንዲቆሙ አጋዥ በመሆን ህብረተሰባዊ ትስስርን በማጠናከርና የወደፊት ትውልዶችን የተሻለ ህይወት ለመፍጠር መሰረት እንደሚጥልም ተናግረዋል። ክረምት ምናልባት የማህበረሰቦች ልጆች የሆኑ የትምህርት እድል ትምህርት የመማር ፍላጎት እያላቸው በተለያዩ የኢኮኖሚ ችግር ከትምህርታቸው ወደ ኋላ እንዳይቀሩ ከቦንጋ ከተማ አስተዳደርና ከከፋ ዞን ትምህርት መምሪያ ጋር በመሆን የተለዩ 50 ተማሪዎችን የትምህርት ቁሳቁስ ድጋፍ ያበረከትንበት ነው በዛሬው ዕለትና የትምህርት ቁሳቁስ ያው ሻንጣ፣ ደብተር፣ እስራስ፣ እስክሪፕቶ እነዚህ ነገሮች ተማሪዎች ወስደው ነገ 2019 የትምህርት ምዝገባ በጉጉት እንዲጠብቁና ምናልባት እነዚህ በአቅም ውስንነት ከትምህርት ገበታቸው እንዳይቀሩ አንዱ በጋራ የሰራንበት ትልቅ ተግባር ነው። በዩኒቨርሲቲው የተካሄደው የአረንጓዴ አሻራ መርሃ ግብር የገንዘብንና የሰው ኃይልን በብቃት በመጠቀም ከፍተኛ ውጤት ለማስመዝገብ ከማስቻሉም በላይ ዩኒቨርሲቲው ለህብረተሰቡ ያለውን ኃላፊነት ከትምህርት በተጨማሪ ለአካባቢ ለጤናና ለማህበራዊ ደህንነት መስፋፋት የሚያሳይ ነው። በመርሃ ግብሩ ላይ የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋን ጨምሮ የከፋ ዞን ትምህርት መምሪያ ኃላፊ አቶ ሙሉጌታ መሻ እንዲሁም የዩኒቨርሲቲው አመራሮችና መምህራን ከሰራተኞች ጋር ተሳታፊ ሆነዋል። የሀገራዊ ምክክር የኢትዮጵያውያንን የመደማመጥ ባህል የሚያጠናክር ነው ሲሉ ያነጋገርናቸው የቦንጋ ከተማ ነዋሪዎች ተናገሩ። አስተያየት ሰጪዎቹ የህዝቦችን መልካም እሴቶች አጠናክሮ ለቀጣዩ ትውልድ ከማስተላለፍ አኳያ ሀገራዊ ምክክሩ የጎላ ድርሻ እንዳለው ገልጸዋል። ዘገባው የታደሰ ወልደሰንበት ነው። ምህረት ማሞ ታቀርበዋለች። የሀገራዊ ምክክር ጉባኤ በተለያዩ 8 ዋና ዋና አጀንዳዎች ውይይት እየተደረገባቸው መሆኑ ይታወቃል። በውይይት መድረኩ ላይ ከመላ ሀገሪቱ አካባቢዎች ከተለያዩ ማህበራዊ መሰረቶች የተውጣጡ 4000 የማህበረሰብ ክፍሎች በጋራ እየተወያዩም ይገኛሉ። በዚህ ጉዳይ ላይ ለጣቢያችን አስተያየታቸውን ከሰጡን መካከል አቶ ዮሐንስ ሾም፣ ወይዘሮ ጊዜው ኪሴፉ፣ አቶ አክሊሉ ኃይለማርያምና አቶ አብዮት ካመቶ በአስተያየታቸው በሀገራችን በተለያዩ አካባቢዎች የተከሰቱ ግጭቶች ኢትዮጵያ መጠነ ሰፊ ዋጋ እንዳስከፈላት አውስቶ ለዚህም በጋራ መወያየትና መግባባት ይበጃልን ብለዋል። ባለፉት ዓመታት በሀገራችን የተለያዩ አካባቢዎች ላይ የተከሰቱ ግጭቶች አሉ። እነሱን መነሻ አድርጎ ማንሳት ይቻላል። እንደ ሀገራችን ምክክር ኮሚሽኑ በጋራ አንድ ወንበር ዙሪያ ላይ ቁጭ ብሎ የመነጋገር ሂደቶቹ ባለመኖራቸው ትላንት የነበሩ ክፍተቶችን ማየት ይቻላል። ከነዚህ ችግሮች ለመውጣት አሁን እየተደረገ ያለው ምክክር ኮሚሽኑ መሰረታዊ ችግሮችን ይፈታል ተብሎ ይጠበቃል። እነዚህ መሰረታዊ ችግሮችን ሲፈታ ደግሞ መነጋገር ያለባቸው ውይይት ማድረግ አለባቸው ተብሎ የተቀመጡ እነዚህ 8 አጀንዳዎች ላይ በሚገባ ውይይት የሚያደርጉበት ሂደት ይኖራል ተብሎ ነው የሚጠበቀው። እያደረጉ ያሉበት ሂደት አለ። ለዛ ላይ ደግሞ ማህበረሰቡ እዛ የተሳተፉትን በሆኑ አጠቃላይ እነዚህ ውይይቶቹ መሰረታዊ ችግሮቹን በሚፈታ መልኩ የሀገራዊ አንድነቱን በሚያጠናክር መልኩ ህብረተሰቡ ከእያንዳንዱ ቦታ ነው ሄደው እነዚህ የተሳተፉ ሰዎች ለራሱ አካባቢ ብቻ መሳብ ሳይሆን ለሀገር በሚሆን መልኩ ችግሮችን በሚፈታ መልኩ ሀሳቦችን እያነሱ በጋራ በሚሆኑ ነገሮች ላይ እየተግባቡ መሄድ አለባቸው የሚል ነገር ነው ያለኝ። ኢትዮጵያ እንግዲህ ታሪኳ እጅግ በጣም ሰፊ ነው። ኢትዮጵያ ማለት ለአፍሪካም ለዓለምም ያው ምሳሌ የሆነችና በቅኝ ግዛት ያልተገዛች ጀግና የሆነች ሀገር ናት። እንግዲህ ጀግና የሆነች ሀገር አሁን በመሃሉ ከዚህ ቀደም በነበሩ የአስተዳደራዊ ስርዓት ውስጥ በተፈጠሩ ችግሮች ምክንያት በተለይ ከዚህ ከክልል አወቃቀር ጋር ተያይዞ ብሔርን መነሻ ባደረገ የተዋቀረው ክልል ጋር ተያይዞ እጅግ በርካታ የሆነ ችግሮች ሲነሱ የጸጥታ፣ የመሰረተ ልማት፣ የመልካም አስተዳደር ችግሮች እንደነበሩ እናውቃለን። ነገር ግን ይሄ የለውጡ መንግስት ይህንን ችግሮችን ለማጥበብና የኢትዮጵያን አንድነት ለማጠናከር፣ ሰላምን ለማጽናት፣ ልማትን ለማምጣት ያው የምክክር ኮሚሽን አስፈላጊ በመሆኑ መመካከር አስፈላጊ በመሆኑ
እስከ ታች የወረደበት አግባቦች አሉ። ነዋሪዎቹ አክለውም የተበታተኑና ነጣ ሀሳቦችን ወደ አንድ አቅጣጫ እንዲመጡ ለማስቻል ሀገራዊ ምክክር ወሳኝ ሚና እንዳለው ማስገንዝበዋል። ወደ አንድ አቅጣጫ መምጣት ስላለባቸው ሰላምን የሚያሳጡ ልማትን ወደ ኋላ የሚያስቀሩ የኢኮኖሚ ችግሮችን ለመፍታት ዋነኛ መፍትሄ ሊሆን የሚችለው መመካከር ነው። በአፍሪሙዝ የትኛውም መንግስት ያሸነፈበት አግባብ የለውም። በጦርነት ሳይሆን በመመካከር በጠረጴዛ ዙሪያ ሀሳብን በማውጣት ሀሳብን በማፍለቅ የሀሳብ የበላይነትን በማንጸባረቅ የበላይ በሆነ ሀሳብ ላይ በመስማማት የኢትዮጵያን አንድነትና የኢትዮጵያን ልማት ለማረጋገጥ መንግስት እየወሰደ ያለው አቋም እኔ በጣም ትልቅ በጣም የሚመሰገን መሆኑን ነው በግል የሚይዘውና ከውይይቱ መሰረታዊ ነገሮች ከአንድ አካባቢ የሚነሳው ነገር ለሌሎች አካባቢ ትምህርት የሚሆንበት ልምድ የሚሆንበት ሂደቶች አሉና እነዚህ ልምድ የሚሆኑባቸው ነገሮችን ደግሞ በማስፋት ሌሎች አካባቢዎች ላይ እየተስፋፋ እንዲሄድ ከማድረግ አንጻር የሀሳብ የበላይነቱ ጋር የመግባባት ነገሮች መኖር አለባቸው። አሁን ዝም ብሎ ውይይት ብቻ ሳይሆን እኔም የራስን ሀሳብ ሌላውም የራሱን ሀሳብ የሚወረውሩበት ብቻ ሳይሆን ሀሳቡ ተነስቶ በጋራ መግባባት ላይ የሚደረስበት መሆን አለበት። የራሱ የሆነ ድምዳሜ መኖር አለበት። የጋራ የሆነ አጀንዳ ተይዞ የተያዙ አጀንዳዎች ላይ የጋራ የሆነ መግባባት ተፈጥሮ እነዚህ የተግባቡት ላይ ደግሞ ማህበረሰብ ክፍሉ ታች ያለው ህብረተሰቡ ሲወርድ ተግባራዊ ማድረግ የምንችልበት እድል መፈጠር አለበት። ለጉባኤው የተለያዩ 8 አጀንዳዎች በውስጡ በርካታ ንዑስ አጀንዳዎችን የያዙ ስለመሆናቸው የሚናገሩ እነዚህ ነዋሪዎቹ ታዲያም የተለያዩ አጀንዳዎች ላይ በጋራ መመካከርና መግባባት ተገቢ ስለመሆኑም ያስረዳሉ። ሀገራዊ ምክክሩ ለኢትዮጵያ ቀጣይ ጉዞ ተስፋ ሰጪ ነገሮችን ይዞ እንደሚመጣ እምነት እንዳላቸው በሀሳባቸው ያረጋግጣሉ። ከዚህ ከምክክር ኮሚሽን በኋላ እጅግ በጣም ደስ የሚል ነገሮች ይኖራሉ ብዬ አስባለሁ። ከዚህ ቀድሞ ከነበሩ ብሔርን መሰረት አድርገው የተዋቀሩ ከክልል አወቃቀር በጂኦ ፖለቲካል ያማከለ የክልል አመሰራረትን አደረጃጀት ይኖራል የሚል ነገር አለኝ። ከዚህ ከሌብነትና ከብልሹ አሰራር ጋር ተያይዞ የሚነሱ ከልማት ጋር ተያይዞ ከኢፍትሃዊ የሆነ የሀብት ክፍፍል ጋር ተያይዞ የሚነሱ ችግሮች በዚህ በምክክር ኮሚሽን በኩል ተነስቶ ቀጣይ የራሱ የሆነ የመፍትሄ አቅጣጫ ይዞ ይመጣል የሚል ነገር አለኝ። ይሄ ደግሞ የመፍትሄ አቅጣጫዎች እንደ መንግስት ወስዶ ህገ መንግስት አሁን ይሻሻል የሚባል ነገሮች አሉና የህገ መንግስት አካል አድርጎ ይህንን ተግባራዊ አድርጎ የህዝብን ተጠቃሚነት በፖለቲካ በማህበራዊና በኢኮኖሚ የሚታዩ ጉለቶችን የሚያስተካክልበት ሁኔታዎች ይኖራሉ ብዬ አስባለሁ። ታዲያ በዚህ ውይይት የሚቀመጡ ውሳኔዎችና የጋራ አቅጣጫዎች ተግባራዊ ሆኖ ውጤት እንዲያመጡ የበኩላቸውን እንደሚወጡም ገልጸዋል። ሁላችንም ባለንበት ላይ ከኛ ተወክሎ ነው ሄደው የተወከለ ማህበረሰብ ደግሞ ተግባብቶና ተስማምቶ የመጡበት አጀንዳዎች ላይ እኛም መግባባት ሀሳቡን በተገቢው መንገድ ተቀብለን ወደ ተግባርና ወደ መሬት ላይ ማውረድ አለብን የሚል ሀሳብ ነው ያለኝ። አመሰግናለሁ። እንግዲህ ተፈጻሚነት ላይ እነዚህ 4000 የጉባኤ አባላቶች የሚወስኑት ውሳኔ እንግዲህ እነዚህ 4000ዎቹ የ130 ሚሊዮን ህዝብን ወክሎ ነው ይህን ሀሳብ እያነሱ ያሉት እየተወያዩ ያሉትና እነሱ የተስማሙት እነዚህ ደግሞ የነዚህ የጉባኤ አባላት የሁሉም ስብጥር ስለሆኑ ከወጣትም ከሴቶችም ከሀገር ሽማግሌም ከሃይማኖት አባቶችም ከፖለቲካ ፓርቲዎችም ጭምር ያሉበት ስለሆነ የጋራ የሆነ ሀሳብ ያወጣሉ ምን ነገር አለኝ። እነዚህ ደግሞ የተስማሙበትን ሀሳብ መንግስት በሚያወርድበት ሰዓት ላይ ሁላችንም በጋራ ወጣትም ሴትም አዋቂም አዛውንትም አጠቃላይ ባለን ሚና በተቀመጥንበት ቦታ ላይ ሆነን እያንዳንዱ ተግባራዊ ሆኖ ኢትዮጵያ አንድነት እንድጠናከር በልማትም በኢኮኖሚም በሁሉም ግንባር ቀደም ሆና እንድትወጣ የኢትዮጵያ አንድነትና ሰላም እንድትጠበቅ የሁላችን ድርሻ ስለሆነ በጋራ መስራት አለብን የሚል ነገር አለ። የከፋ ዞን ሙስሊም ወጣቶች ካውንስል ከክልሉ ሙስሊም ወጣቶች ካውንስል ጋር በመተባበር የክረምት በጎ ፍቃድ አገልግሎት ንቅናቄ አስጀመረ። የደም ልገሳ፣ የአረንጓዴ አሻራና የስፖርታዊ እንቅስቃሴዎች የበጎ ፍቃድ አገልግሎት አካል እንደመሆን ተጠቁሟል። ለናስር ተማም ዘገባ ስንሻው እንደሙ መርሃ ግብሩ የተከፈተው በቁርአን አንቀጽ ንባብ ሲሆን ኢስላም ስለ አካባቢ ጥበቃና ስለ አረንጓዴ ልማት ያለውን አስተምህሮ ተንጸባርቆበታል። أعوذ بالله من الشيطان الرجيم
الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض ربنا ما خلقت هذا باطلا በስነ ስርዓቱ ላይ በክብር እንግድነት የተገኙት የቦንጋ ከተማ አስተዳደር ሴቶች ህጻናትና ወጣቶች ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ እታለም ከበደ ባደረጉት ንግግር አረንጓዴ አሻራ የአንድ ወገን ኃላፊነት ብቻ ሳይሆን የሁሉንም ባለድርሻዎች ተሳትፎ የሚጠይቅ አገራዊ ንቅናቄ መሆኑን አስገንዝበው የሚከተለውን መልእክት አስተላልፈዋል። መንግስት በእምነት ተቋም ውስጥ የሚደረጉ ማንኛውም በጎ ስራዎች ላይ በመተባበር በመተጋገዝ መልካም ነገር ማድረግ እንደምንችል አራያ ስለሆነ እምነት ተቋማቶች በጎራቸው ሳይሄዱ መንግስት አካላትን አሳትፎ መንግስት ያስቀመጠውን ኢኒሼቲቭ በጋራ የእምነት ልዩነት ሳይኖር የዘር ልዩነት ሳይኖር የሃይማኖት ልዩነት ሳይኖር የጾታ ልዩነት ሳይኖር ለዚች ሀገር በአንድነት ከተባበርን የተሻለ ለውጥ ማምጣት እንችላለን በሚል እሳቤ ውስጥ የናንተ ሐሳብ የቦንጋ ከተማ የከፋ ዞን የደቡብ ምዕራብ የሙስሊም እምነት ተቋማት ይሄ ትልቅ በጎ ነገር ስላረጋችሁ እኔም ሴክተሬም በግሌም በቦንጋ ከተማ አስተዳደር ስምም ትልቅ ምስጋናና አክብሮት አለኝ። አመሰግናለሁ። በዚሁ ዙሪያ ያነጋገርናቸው የመርሃ ግብሩ ተሳታፊዎች በሰጡት አስተያየትም እያንዳንዱ ዜጋ በአረንጓዴ ልማት ንቅናቄ አሻራውን ማሳረፍ እንዳለበት ጠቁመው እነሱም የዚህ ንቅናቄ አባልና ተሳታፊ በመሆናቸው እንደተደሰቱ አብራርተዋል። ዛሬ ያው እየሰጠን ያለነው ሀሳብ በደቡብ ምዕራብ ኢትዮጵያ ሙስሊም ወጣቶች ካውንስል በዚህ በክረምት መርሃ ግብር ላይ የተለያዩ ፕሮጀክቶችን እየሰራ ይገኛል። እነዚህ ፕሮጀክቶች ብዙ ናቸው። ወጣቱ አሉባሌ ቦታ ላይ እንዳይውል አንደኛው ዛሬ እንደ ሀገር ተልእኮ ጋር ሲገናኝ እስልምና አንዳንዴ የእስልምና ህጎች አሉ። አንዱ ችግኝ መትከል እንደ እስልምና የተወደደ ነው። ይሄን ጉዳይ ደግሞ መንግስት እንደ እቅድ አመጥቷል። በዚህ በኩል የተወደደን ተግባር ከሃይማኖት ጋር እያገናኘን ሀገራችንን ለማሳደግና የሀገራችንን ተልእኮ ለማሳካት ወጣቱ በዚህ ልክ ዛሬ እንደ ቦንጋ ከተማ በካውንስሉ የችግኝ ተከላ መርሃ ግብር ተጀምሯል። ይህ በወረዳዎችም ይቀጥላል፣ ሌሎች 6 ዞኖችም ይቀጥላል። እዛ ውስጥ ያሉ ወንድም እህቶች የዚህም ፕሮግራም በዚህ ከረምት ፕሮግራም ላይ ችግኝ እየተከሉ የመንግስታችንን ራዕይ እንዲሞሉ ወጣቱንም ደግሞ ከማይገባ ቦታ የመከላከል የሚችሉበት አንዱ እቅድ ነው። የከፋ ዞን ሙስሊም ወጣቶች ካውንስል አስተባባሪ ወጣት ሰብለዲን ሁሴን በበኩሉ በክረምት በጎ ፍቃድ አገልግሎት ካውንስሉ ማከናወን ያቀዳቸውን ዋና ዋና ተግባራት አብራርቷል። ኢትዮጵያ ሙስሊም ወጣቶች ካውንስል በክረምቱም ሆነ አጠቃላይ በአመቱ ሊሰራቸው ካቀዳቸው የክረምት በጎ ተግባራት ውስጥ ወደ 10 አካባቢ ፓኬጆች አሉ። ከነዛም ውስጥ የደቡብ ምዕራብ ክልል ሙስሊም ወጣቶች ካውንስል በይፋ ያስጀመራቸው የችግኝ ተከላ፣ የወጣቶች እግር ኳስ ውድድር እና አጠቃላይ ስፖርታዊ ውድድር የሚገኙበት ሲሆን በመቀጠልም የወጣቶችና ለሴቶች ስልጠና የመስጠት እንዲሁም የደም ልገሳ ከዛም ባለፈ ደግሞ የተለያዩ በክልሉ ወይንም በዞኑ በሚገኙ የተለያዩ ወረዳዎችና መስጂዶች ላይ የዳዕዋ ወይንም እስላማዊ የትምህርት ፕሮግራሞች ፓኬጅ ውስጥ ተጠቃለዋል ማለት ነው። በመጨረሻም በአረንጓዴ ልማት ዙሪያ ኢስላም ያለውን አስተምህሮ በሚመለከት አስተያየት የሰጡት የቦንጋ ከተማ ዑለማዎች ምክር ቤት አባል የሆኑት ሼህ ሙዘይን ኢተፋ ናቸው። ያው እንደምታወቀው ደን በመትከል ላይ እጽዋትን መንከባከብ ላይ በተመለከተው ቅድም ወንድማችን ኡስታዝ አብዱናስር አንስቷል። አንድ ችግኝ እንኳን እጃችሁ ላይ ቢኖር ቂያማ መጣ ቢባል እንኳን ያችን ችግኝ ሳትተክሉ እንዳትቀሩ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በእስላም አስተምሮትም ውስጥ ሰው ሲንቀሳቀስ አንድን እጽዋት ያለ ምክንያት መቁረጥ አይቻልም፣ አይፈቀድም ማለት ነው። እጽዋትን ከመጠበቅ አንፃር ማለት ነው። ይሄ እስላም አስተምሮ በጣም የሚደግፈው ነገር ነውና እጽዋቶች በተለይ ለምግብነት፣ ለጥላነት፣ ለብዙ ነገሮች ይጠቅማሉና ይሄ ላይ ያው መንግስት በተቻለ ሁኔታ አሁንም ገፍቶ ቢቀጥልና በጣም እንደው በተለይ ከዚህ ከወጣቶች ካውንስል ጋር ተያይዞ ደግሞ ወጣቱን ኡማ ለመጠበቅ አሁን ትልቅ መስመር ነው እየተገኘ ያለው። ወጣቱ ሌላ ቦታ እንዳይውል በእንደዚህ አይነት በአንድነት ተደራጅቶ አገርን በማልማት ስፖርትን በማከናወን ላይ አልባሌ ቦታ እንዳይወድቅ እጽዋትን በየጊዜው እንድንከባከብ በጣም ወሳኝና ወሳኝ ነገር ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም
الذين يذكرون الله قياما وقعودا የኢትዮጵያ መንግስት ለቱሪዝም ዘርፍ በሰጠው ልዩ ትኩረት ኢትዮጵያና ሳውዲ አረቢያ በዘርፉ ያላቸው መልካም ግንኙነት እያደገ መምጣቱ ተገለጸ። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የሳውዲ አረቢያ ቱሪስት አስጎብኚ ቡድንን ተቀብሎ አወያይቷል። በዚህ ወቅት የቋሚ ኮሚቴው ሰብሳቢ ዶክተር ዲማ ኖጎ ኢትዮጵያና ሳውዲ አረቢያ በተለያዩ ዘርፎች የረጅም ጊዜ ታሪካዊ ግንኙነት ያላቸው ሀገራት መሆናቸውን ጠቁሟል። ለኢቲቪ ዘገባ መቅደስ ተሾመ። የቱሪዝም መዳረሻዎች በተሻለ ሁኔታ እየለሙ መሆናቸውንና መሰረተ ልማቶችም ተሟልተው ለጎብኚዎች ምቹ መሆናቸውን የገለጹት ሰብሳቢው ዘርፉን ይበልጥ በማሳደግ የሁለቱን ሀገራት ግንኙነት ወደ ላቀ ደረጃ ለማድረስ በትኩረት እንደሚሰራ አብራርተዋል። የሳውዲ አረቢያ ቱሪስት ቡድን አባልና የሶሻል ሚዲያ ባለሙያ አቶ አሊ ዳውድ በበኩላቸው ኢትዮጵያና ሳውዲ አረቢያ የጠበቀ ታሪካዊ ግንኙነት እንዳላቸው ገልጸው ሁለቱን ሀገራት በቱሪዝም ዘርፍ ያላቸው ግንኙነት ለማሳደግ በጋራ እንደሚሰሩ ተናግረዋል። ኢትዮጵያ በቱሪዝም ዘርፉ ትኩረት ሰጥታ እየሰራች መሆኑንም በጉብኝታቸው ማረጋገጥ እንደቻሉም ጠቁመዋል። በተጨማሪም የሳውዲ አረቢያ ቱሪስት ቡድን አባልና የጅቡቲ አየር መንገድ ማናጀር አቶ አሊድ አሊ ኢትዮጵያ የቱሪዝም ዘርፉን ለማሳደግ በትኩረት እየሰራች እንደሆነ መገንዘባቸውን ገልጸው ለአብነትም የአዲስ አበባ መዝናኛ ፓርኮችና ሌሎች የቱሪዝም መዳረሻ ቦታዎች በፍጥነት እየለሙ መሆናቸውን አንስተዋል። የቡድኑ አባልና የቱሪስት ትራቪል መስራች ሊና መሐመድ በበኩላቸው የቱሪዝም ዘርፉ የሁለቱ ሀገራት ግንኙነትን ለማሳደግ ጥረት እየተደረገ መሆኑን ገልጸው ኢትዮጵያ ያሏትን የቱሪስት መስህቦች እና ታሪካዊ ቅርሶች በዓለም እንዲታወቅ በትኩረት እንደሚሰሩ ማረጋገጣቸውን ከህዝብ ተወካዮች ምክር ቤት ያገኘነው መረጃ ያመለክታል። ህገወጥ የህወሓት ቡድን በትግራይ ህዝብ ላይ ያደረሰ ላለው ውድመት የታሪክ ተጠያቂ ነው አሉ የትግራይ ጊዜያዊ አስተዳደር የወጣቶችና ስፖርት ቢሮ የቀድሞ ኃላፊ ባይራጋብር አባይ። አቶ ባይራጋብር አባይ ከፋና ዲጂታል ጋር ባደረጉት ቆይታ ቡድኑ ከ50 ዓመታት በፊት የነበረውን አጥፊ ስልትና ትርክት ሳይቀይር እስካሁን የዘለቀ እኩልነትን የማይቀበልና እስከ መጨረሻው በስልጣን ላይ ለመቆየት የሚታገል ቡድን ነው ብለዋል። ለፋና ሚዲያ ዘገባ ደረጃ አደመ። ህገወጡ የህወሓት ቡድን በትግራይ ህዝብ ላይ ያደረሰ ላለው ውድመት የታሪክ ተጠያቂ ነው ሲሉ የትግራይ ጊዜያዊ አስተዳደር የወጣቶችና ስፖርት ቢሮ የቀድሞ ኃላፊ ባይራጋብር አባይ ተናገሩ። አቶ ባይራጋብር አባይ ከፋና ዲጂታል ጋር ባደረጉት ቆይታ ቡድኑ ከ50 ዓመት በፊት የነበረውን አጥፊ ስልትና ትርክት ሳይቀይር እስካሁን እየዘለቀ እኩልነትን የማይቀበልና እስከ መጨረሻው በስልጣን ላይ ለመቆየት የሚታገል ቡድን ነው ብለዋል። ፓርቲ መመስረት ያለበት በጠራ ሀሳብ እንጂ በሰው መስዋዕትነት አለመሆኑን ጠቁመው ህገወጡ ህወሓት የራሱን ሐሰተኛ ትርክት በማስረጽ ህዝቡን ሲያታልል መቆየቱን አብራርተዋል። ሆኖም ግን በአሁኑ ወቅት የትግራይ ህዝብ እናቶችና ወጣቶች የቡድኑን እውነተኛ ማንነት በመረዳታቸው ህገወጡን ቡድን እየታገሉት ይገኛሉም ብለዋል። ቡድኑ የሰራውን ወንጀል የሚያውቅ በመሆኑ አሁን ላይ በተስፋ መቁረጥ ውስጥ ሆኖ አጥፍቶ የማጥፋት ተግባር ላይ እንደሚገኝም አስረድተዋል። ለ27 ዓመታት የመራትን ሀገር መልሶ መውጋት በታሪክ የማይፋቅ የሀገር ክህደት መሆኑን አንስተው ቡድኑ ኢትዮጵያን አጥብቆ ይጠላል፣ ነገር ግን የኢትዮጵያን ሀብት ይፈልጋል ነው ያሉት። እውነተኛ ሰላም የሚፈልግ የትግራይ ወጣት ይህን አጥፊ ኃይል በመቃወም ከመንግስት ጎን ሊቆም እንደሚገባም ገልጸዋል። እያንዳንዱ የትግራይ ተወላጅም ሆነ መላው ኢትዮጵያዊ ይህንን ህገወጥ ቡድን በጋራ ሊታገለው እንደሚገባ አጽንኦት ሰጥተዋል። የተወደዳችሁ ተመልካቾቻችን ከከፋ ማህበረሰብ ቴሌቪዥን ለሰዓቱ የተዘጋጁ ዜናዎች እነኚህን ይመስሉ ነበር። ዜናዎቹን ወደ እናንተ ሳደርስ ጽዮን ታደለ ቆይታ አደረኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በያላችሁበት ቸር ቆዩን።